አደራችሁ ቤቶች የታደርክ ደምስ እንዴት ነህ ይልቃ ዳና የታደርክማ ነይ እንጣት ብለው አረፈዳ ለዝነት አጥልጥል እንጣቀም አስገባል ደምሴ አባይ ምሩ እንዴት አደረ? ዛሬ መስገን ዛሬስ ደህና ይመስላል። ምን የሱ ነገር አንድ የሰው እንዲያፈር ነው የሚያደርገው። ዋ ባቴ እንደው ተሽማግሌዎቹስ ጋር እንዴት ናቸው? ታውቀው የለ አዲስ ነገር የለው ወራሹ አንተነ ህዝቡንም ንብረቱንም መታገዝ ይያሉ ሲነተርኩ ነው ታል እንዴ እኔ ልጅ አሁን መጣን ታታይ እንዴት አደሩ? እንደምን አደር? ደህና አባትህ እንደምን አደር? ደህና ነው ታታይ። ጎበዝ መሆን አለብህ እንደ ቀደሙ እንደ አባትህ እንድትሆን መጎበዝ አለብህ። እሺ ታታይ። ማንንም የለው አንተ ነህ ተተኪው በቀየው በቦታው እንድትተካ ጎበዝ። መቼም አባትህ የቀየው አድባር ነበር ጎበዝ ነበር እንደሱ ጎበዝ መሆን አለብህ። እሺ ታታይ። ቁርስ አዘጋጅቻለሁ ቁርስ አርጉና ተተይኔ ጋር ይኸው ገበያ አርፍደናል በጊዜ መድረስ አለብን ገበያው ሳይረፍድ ይወጣ ቆሎ ቅመሱ አሁን እሱን አምጪ ዝም ብለሽ ነው ታታይ እሳቱ ረፍዶ እንደገና ቆሎ እንደው አሁንስ የዚች ራዲዮ ቀለም መጎስጎስ ነው የታከተኝ አንተ የኔ ያለች እንጂ ቀለብ የላት ድካም የላት እንዲያው ዝም ብሎ እየገለጥኩ መመልከት ብቻ ዋ እኔ ነኛ ራዲዮ ዝኒቷን ታልወሰርኩ በየስነፈርቀው አሉ እንደ ወጫላቲ ጥቅሟ ሴት እየሌለ ነው አንተው ወጉ አንተስ ብትሆን ተመጽቷ ውስጥ ያለችው ሴት ወደ ካለወጥከኝ ብለኛል ነበር ዋ እጅነት ደጉ ባላ ሴቲቱን ታላየው ተመጽየት አልነቀልም በየስነፈርቀው ከራዲዮን አንድ ዘፈን ሰማ የምትፈቅድልኝ ይህቺኑ መጣፌን ገልጬ ሴቲቱ ላይ እንድታፈጥስ ፈቅድልህ አይደል ተራ እንደው አንተው በዛሬ ገበያ ቀንቷል እኒህና አንዳንድ ብርሌ ጠይ እንጠጣ ዋ ታንተ ጋር ነው ጠይ ቤት የሚሄዱ አንተ አመለ ብዙ ነው እናቴ ካንተ ጋር ጠይ ቤት አለና ወደ ቤት እንሂድ ልኩ እናንተው ያችን ራዲዮ በዚህ ሎተሪ ቀይሩኝ ዋ በየወረቀት ነው ራዲዮ ታንም ቀይሩ ምናችሁ ሞኝ ነው አንተው እቺ እኮ አብራና ያደገች እህታችን ናት ምን ብለን ነው ምን ቀይር አንተ እንዴ የኮ መንጋ ብር ያስገኛል እኮ መንጋ ብር የሚያመጣ ከሆነ አንተ ለምን አልሞከርከው እኔማ እድለን እሞክራለሁ ባይሆን ሙዚቃ የቱን እንዳሻ ጨፍርባትና ወረቀት ይቱን ስጠን ደምስ ጨምርልኝ እንዳስቲለስ ማስቲ ጨምርለት እሱ ደግ ሰማሃለ ደምሴ አንተው ነህ ብቸኛ ልጅ የዚህ ሁሉ ንብረት ወራሽም አንተው ነህ
ኑዛዜን እንደው ለመምህሬ ተናዝዤ ጨርሻለሁ። አንተ ግን መውረስ ያለብህ ሀብቴን ብቻ አይደለም እምነቴን እንዲሁም ማንነቴን ጭምር ነው። ሳሳድግህም ይህንኑ እየመገብኩ ነው የኔ ልጅ። አደራህን ድካሜን ከንቱ እንዳታረገው። አደራ ልጅ፣ አደራ ልጅ። አንተ ልጅ ይህን ሬዲዮን መደብደብን ተው፣ መክርህን ስማኝ። እህል ሞልቷል፣ ስንዴ ሞልቷል፣ ጤፍ ሞልቷል። እንግዲህ አንተ የለፋህበት እንዳለ ልዳርህ፣ ግድ የለህም ልጅ። አንቺ እናቴት ደግሞ መቼም ፍቅሩ ከአንቺ ጋር ነው። ውሎም መጣ አመሸም አረፈደ ከአንቺ ጋር ነው እና እስቲ ተቆጭ። አባቢ ምን አለ ብትተወኝ? እኔ ራሴ ምላት እጮኛለችኝ። እሷን ያመጣውለት ትታወቃላችሁ፣ ከዛም ትድሩኛላችሁ። ምን አለ አሁን ብትተውኝ እናንተ? በላምጣት እናጮኛታለች። እኛ ምናያት እንወቃት እንተዋው። እሁድ ተታቦት መልስ እኔም እዚያችሁ ወዲያ አልሄድም፣ ሰንበት ነው። እናትክም እንዳለች እስቲ የዛለት አምጣትና አስተዋውቀን። የመረጥከውን ማሳ እሰጥሃለሁ። እንደ ወንድሞች ትዳርክን ያዝ። ተውኝ በቃ አስተዋውቃቸዋለሁ። ተውኝ አሁን። ተባረክ ልጅ፣ እድሜ ይስጥህ። እኔ የመሰለ ሸበላማ የከተማይቱ ሴት ነች የምትወስድ። እዛው ሀገር ያለው ሸበላ ምን ብሏት ነው አንተን የምታይ? እስቲያቸው ንጥናቸውን አንተ ወላዲት አምላክ። እኔን ነው ዋ ምን ሲያሰኛቸው ልብሱን ነው። እኔም እዛው ሲሄድ ጀረግገው ምን ይሆናሉ እንግዲህ እንዴ? ይልቃል ክብረቴ ደግሞ ለነሱ ዋ አንተ ያ በልጅነታችን ይመጣ የነበረው ነጋዴ ትዝ ይልሃል? ደናዋል እንዴት ነው? ደናውላ እህሉን ጭናችሁ ጨርሳችኋል? አዎ፣ ግን የሚቀሩን እህሎች አሉ። እንግዲህ አንተም ሆንክ የንግድ ሸሪክህ ወዲህ መምጣት አያስፈልጋችሁ። እኔው ራሴ እህሉን ወንዝ አሻግሬ እልክላችኋለሁ። መልእክተኞቹም ታማኞች ስለሆኑ ሐሳብ አይግባችሁ። ይሄማ ለኛ ግልግል ነው። ይሄን ሁሉ ሜዳና ተራራ አቋርጠን ከመምጣት ገላገሉ። በእውነቱ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እሺ ደህና ዋል። ዋ ትዝ ይልሃል ደምሴ? ተመልሶ እንደማይመጣ ያወቅን ጊዜና ስቅስቅ ብለን ጥሩ ዘመድ እንደሞተበት ሰው ስናለቅስ ዋ ጋሼ 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 ወደ ሀገር እየሄድክ ነው እንዴ? አዎ እየሄድኩኝ። ውሰደን። መውሰዱን እንኳን አልወስዳችሁ፣ ምክንያቱም ቤተሰቦቻችሁ ይፈልጓችኋል። ግን ስለኔ ሀገር መስማት ከፈለጋችሁ እችን ስለኔ ሀገር ለማየት ደግሞ ይሄን የት ነው ሀገርህ? ሩቅ ነው። ከተማ አዲስ አበባ። ደህና ነው። ቻው ቻው። ባባይ ካባረረው በኋላ ዝርም ብሏል። እንዴው የተወልቆ ይሆን አንተ? እንጃ ደምስ እንደው አድማጮቻችን ይህ በኤፍኤም 89.3 እና በ108.2 ላይ የሚተላለፍላችሁ የመዝናኛ ፕሮግራማችን ነው።
የዕለቱን ፕሮግራማችንን የምናጠናቅቀው ባለፈው ሳምንት የወጣው መደበኛ ሎተሪ የአንደኛ ዕጣ ግማሽ ሎተሪ ባለዕድል ባለመቅረቡ የዕጣውን ቁጥር በማስተዋወቅ ይሆናል። 27 23 16 0 ደግሞዋለሁ 27 መድኃኒዓለም 23 ጆርጂስ 16 ኪዳነ ምሕረት እናት 0 ባዶ እናስታውቃለን። በደህና ዋሉ። ጉድ ከሳምንት መልካም ምን ነው ታገላታኝ? ምስር ብላ ምን ተገኘ አንተ? ታይቀደም የቆረጥናት ሎተሪ ወጣችልን። ዋ ባለ ሚሊዮን ነው ኋላስ ራሷ ወጣች እኮ ነው። ምን ደምሴ ኧረ ተው ይልቃል፣ ይሄ ነገር ውሸት እንዳይሆን። ዋ ምን ይሁን ብዬ ነው አንተም ዋሽው? እኔ ተሰው አይደለም የሰማሁት፣ ራሷ ሬዲዮኒቷ ነች እኮ የነገረችኝ። ታዲያ ምን እናድርግ አንተው? እንግዲህ እኩሌታ ነው የምንወስደው። ይሄ ነው እንግዲህ፣ ሌላ የለም። ተይ ከተሜ መዝለቃችን ኋላስ ደምሴ ኋላስ ኧረ ምን ነው አንተው የቤት ጉር ነች ሚካኤል አባቴ። ምን ይሁን ብላ ነው የቤት ጉር? ይኸው ተንግዲህ ምንድን ነው የምናደርገው? ለአባይ እርጉ ያለውን ሁኔታ በሙሉ እናጫውትና ተመልሰን እንደምንመጣ ዋሽተን ገንዘብ ይፈልጋል። ዲግ ይሄን ያለው ግን ሚስጥር እንደሆነ አጥብቀን ነግሯል። እሱ ደግ ይኸው ታዲያ ተነገ በስቲያ በሌሊት ተነስተን ጨርቄን ማቄን ሳንል አዲስ አበባ እንሻገራለን። ግን ማደሪያችን ነገር እንዴት እናድርግ? እማ ደብር የልጆቻቸውን አድራሻ ቢነግሩ ማረፊያ ይሆኑን ነበር። መቼም ለነሱ ሎተሪ ደርሶን ነው ብንል የሚያምነን የለም። አንተ ተሌላው በተሻለ ከተሜን ታውቀዋለህ። እንደው ማረፊያችንና ትንሽ ገንዘብ ብታበድረን ብለን ይመጣል። ታዲያ ማንም ሰው ሳይሰማ ሹልክ ብለን ወተን ሹልክ ብለን ነው የምንመጣ። ልጆች ቤተሰቦቻችሁ እንዳታሳዝኑ። በተለይ ደምሴ እንዲደጋባት በስተመጨረሻ አዘው እንዳይሞቱ ነው። አባይ እርጉ አንተ ታውቂልህ እንዲህ ሁሉ ነገር እስከ ዛሬ ድረስ ከተማ ያልሄድኩት እሱም ብዬ ነው። ተይ በኋላ በግሬም ቢሆን ዘልቃታለሁ እንጂ አልቀርም። ታዲያ ምን ተሳሳቱ? የእናንተ ልብ ሸፍቶ
ክፉና ደጉን ባለመየታችሁ ችግራችሁ። ሆኖም ግን የተሻለውን ለመምረጥ ማየቱ መልካም። ልቃል የልተዱ ነው እኔ ታየኋቸው ታመት በላይ ሆነኝ ልጆቼ ጠፉኝ አጣኋቸው አድራሻቸው ዋቡር መቋሚያ ነው አሉ ያሉ እነ ምትኬ በታገኟቸው ፈልጋችሁ ይዛችሁልኝ የኔ ታየኋቸው እንኳን የናንተ የኔ ታየኋቸው ታመት በላይ ሆኖኛል ልጆቼ ነገር ቅጡ ጠፍቶኛል ልጆች ይህን ገንዘብ ያመጣሁት መሬትን ባራጣ አስይዤ ነው። ይህን ያደረኩት ከልጅነት ጀምራችሁ ለማየት ጓጓችሁትን ከተማ አይታችሁ ከልብ እንዲወጣላችሁና ያገራችሁ የገዛ ሀገራችሁ ልጆች እንድትሆኑ። እንግዲህ በጧት ነው የምንመጣው። ማልደን ተነስተን ተሰናብተን እንሄዳለን። ጥሩ። እኔም ለጸሎት እዚሁ ቆያለሁ። እዚሁ እንሰናበታለን። ትተክዛለህ ብላ መጣችሁ ልጆች እንደምን አደራችሁ? ያናችሁን አደራችሁ? ልጆች እንግዲህ የከተማ ነገር ዋዛ እንዳይመስላችሁ። ሌባው፣ አጭበርባሪው፣ ማጅራት መቺው ጉር ነው። በዚያውም ላይ ደግሞ እንግድነታችሁንና ገንዘብ መኖራችሁን ብር መኖራችሁን ካወቁ ጉድ እንዳትሆኑ ደህና ደህና ሰዎችን እያያችሁ ጠይቁ። በዚያውም ላይ ስትሄዱ ውላችሁ አውቶቡስ ስራ ስለምትደርሱ እንግዶች ነን አሳድሩ ባካችሁ ብላችሁ አድራችሁ በጧቱ ተነስታችሁ እንድትጓዙ። እንደገና ይቺ ደግሞ ለትንሽ ቀን ስንቅ ብትሆናችሁ እቺን ያዙ። ይቺ ደግሞ አንዳንድ ዕቃ ትሸክሩባታላችሁ፣ ታስቀምጡባታላችሁ። በሰላም ተመለሱ። በሰላም ነው። Ah
ባፈር የሞላ መኪና ያለ አንዷን እንደ ጦስ ዶሮ የሚከተሏት ምን ብለው ነው አንተ? ነገር ሁሉ ግራ ነው። ቀልባችን እነሱ ቀልብ ይንሳቸው ነው። አሁን እሱን ተወውና አንድ ሆነኛ ሰው ፈልገና በጊዜ ሎተሪ ቤቱን እንየው። ደግ ሰው ተመስጪ በዚህ ወዲህ ያለችው ደምሴ ክላ ምን ሆነሃል? አፈረም ምስል እንዴት ነው? አይ ምን ነው ራሱ ነው ይሄ የመንግስት ደሞዝተኛ መጽሐፊቷ ላይ አይቼዋለሁ። ራሱ ብለሃል እናቴ ዋለው ሳሪ የት ዋላችሁ ቤቶች? እንዴት ናችሁ? እንዴት ዋሉ ጋሼ? እንዴት ነው? አዎ ጋሼ፣ አንድ ነገር ቸግሮን ልንጠይቅዎት ነበር። እግዚአብሔር ይስጥልኝ። መች ሰሙንና ነው የሚያመሰግኑን? የዘንድሮ ለማኝ ደግሞ ከመኪና ወርዶ መቀበል ነው። ለማኝ ማን ነው ለማኝ? እኔ አባይ ምሩ አሴ ልጅ ነኝ ለማኝ? ኧረ የሲያውቁኝ ነው አንተ አፎ ሞልቶ ለማኝ ምን ነው አንተ ትልቅ ሰው ነው ብናከብሮ እንዴ ቀለድሳ ወግድ ይሄ ዝም ብለህ ቀለድሳ ወዲያ ምንድን ነው የምትለው አንተ? እንዴት ነችና አንተ ሰው ነው እንዴት ዋልሽ? እንዴት ዋልሽ? ዋ ምን ሆነ ነው? ወላዲቷ ቂም ነው ይሄ አንቺው ኦራ አንተ ረፍ ምን ሆነ ነው? ሰው ላይ ሙርት ይዛለን ምን ፈልገህ ነው? ምትኬን ታውቂ ይሆን? አዎ አውቃታለሁ። ወይት ነው ያለችው? ሂድና ፈልጋት ተበላሽ ታቆማለህ። ምትኬ የቷልሽኒ እንደምን አላችሁ? ምትኬን ታውቂያት ይሆን? ማናት ምትኬ? ጎጃም ነው ተደጋም ብሩ አውራጃ የመጣች የቄዳማ ሸጋ ልጅ። ውይ እኔ አላውቃትም። ታውቂያት? እሺ ዘረክ ደናዋይ ኦዬ ተረስ ምን ታደርጋለህ? ከዚህ ምን ነው ማንን ነካን? ተረስ ይሄ መንግስት መስሪያ ቤት ነው። ኧረ ወይት እንሂድ ታዲያ የሰው ሀገር ሰዎች ነን። አንተ ሆቴል ይደሩ ሂዱ። የት ነው ሆቴሉ? ሂዱ እዛ ማዶ ያሳድሯቸዋል። እዛ ያሳድሩናል። ከፍላቸው ያሳድሯቸዋል። እሺ ዚያራ ክብሮት። እሺ ቶሎ ዚያራ ክብሮት። የቷላችሁ ቤት? እግዚአብሔር ይመስገን ደህና ዋላችሁ። ምን ፈልጋችሁ ነው? ተይ ማደሪያ አለ ብለውን ነው ነግረውን ነው የመጣን። ማደሪያ? አዎ እሺ ማደሪያ አለ ግን ያስከፍላችኋል። ይሄን ታውቃላችሁ። ታዲያ በነጣ ማን እንደራለ? እሺ አንዴ ጠብቅ። እሺ ፍተሻ አለ። ተፈትሻችሁ ነው የምትገቡት። እሺ አንተኛው ና ዘራፎን ነው ምንድነው ደምስ? ምንድነው አከሌት ላይ የሚያዞሩት አንቱ? ይሄ ነው ና ደምስ። ይጮሃል። ሂድማ ፈትሻውን ግጠም። አንተ እንዴ
ተሽከርክራችሁ ወጣችሁ እኮ ደህና ዋሉ እሺ ራሳቸው አንድ ባንድ ግቡ እሺ እሺ ይሄስ የደና ጌታ ቤት ሳይሆን አይቀርም። የንጉስ ቤት ነው የሚመስል። መታወቂያቸውን በደንብ ይመዝገብና ይቆም እና የገጠሪነት ሽፋን እንዳይሆን። እሺ መታወቂያ ትሰጥ። እኔን ነው? ሁለታችሁም አይደል የምትፈልጉት? አዎ ሁለታችንም ነው የምናደር። ስለዚህ የሁለታችሁንም መታወቂያ ስጡ። ያው እሺ 564 ብር ስጡኝ። እኔ የምለው ለአንድ አዳር ለአንድ እንቅልፍ የኔ ያልብር ወድኔ ምን ታሰማኝ አንተ? ይሄ ሎተሪ በየታገር ወጥት ዝም በል አንተ ሰው ትሰማ የለም እንደምስ ምን ትሰራብዳለህ እንዴ? ለቀቀ አሁን ፈስቶ አዞርሽብኝ አይደለም ያዞርሽ እንዴት ነገራችሁ የዞረ ስራችሁ የዞረ ታምጣም አንድ ቀና ሰው በጠፋበት ሀገር ውስጥ ሎተሪ ብለህ ትወሸክታለህ። ኑና ነቁኝ ነው። አረ እንዲያስባላልክ ደምስ ዋ ምን ላርጋቸው? እሺ እንዴ እኔ እኮ እንዝላል ሆኜ አይደለም አንተው እንዴ ቢከፋኝ እኮ ነው ክፍት ቢለኝ እኮ ነው ደምስ። አራ ሄይ ከተማ የኛን ቀይ የሚያመሳስለው ጨረቃዋ ብቻ ነች። ደምስ ቀይዋ አልናፈቀህም? ነጋ ደግሞ እንደው እናንተ እንደው ነጋ ጠባ ሲያሯሩጧት እቺን ነገር እንደው ምን አለበት ተስማምቶ ቀስ ብሎ ቢሄድ በእግራቸው አይሉም እንደው አንተው ዋ አንተው አይዞ አሁን መግቢያቸው ነው። ለነገሩ አንተም እኮ በጣም በሌሊት መጣ። እኔ ደግሞ ዛሬ ባታ ስለሆነች ስራ ይገቡ እንደሰጋው እንደ ሀገርህ ባል እየቆጠሩ ስራ መፍታት ያለ መሰለ። እሷን አናግራት።
እቺው እግዚአብሔር ይስጥልኝ። ግዴል እንዴት አደርሽ እሜቴ? እንዴት አድረሻል እሜቴ? እግዚአብሔር ይመስገን። ምን ልርዳ? ሎተሪ ደርሶን ነው ከሀገራችን የመጣነ። ገንዘቡ የሚወሰደው ተይ ነው ብሎ አመላከቱኝ። ሎተሪውን ይዛል? አዎ ይዣለሁ እሜቴ። ሁለት ጉርድ ፎቶና መታወቂያ ይዛል? አይ መታወቂያ እንኳን ይልቃል ጋር ነው። ምን አልከኝ? ፎቶ እንኳን የለንም፣ መታወቂያ ግን አለች፣ ጓዴ ዘንድ ነች። በቃ እሱን ሁሉ ነገር አሟልታችሁንና ትወስዳላችሁ። እሺ እሜቴ፣ እሺ እሜቴ፣ እግዚአብሔር ይክብርልኝ። ምን ነው? እንዴት ምን ነው አንተ? እንዴት ምን ነው ደምሴ? ተው ደምሴ ተው ሆድ አታስብስ። ላላ ሜዳ ላይ ለጅብ ሰተኝ ስትዞር ውለህ መጣህ አይደለም? ኧረ ተው ይልቃል፣ አንተ እንዳሰብኩ አይደለም ያሰብኩት። ጠዋት ሳይ ግን ቅልፍ ጥሎሃል። ታይ አንድ ላይ ከምንንከራተት ብዬ ነው። መች ተጠፋፍተን የምንውል መሰለኝ። ደግሞም ብቀሰቅስህና አብረን ብንሄድ ይሻል ነበር። ይቅር በለኝ፣ አስከፍቼሃለሁ። አንዴ ሆኗል ደምሴ። ይልቃል ሎተሪ ቤቱን እኮ አገኘሁት። እሺ እናቴ፣ ግን ጣጣቸው ብዙ ነው። ምን አሉ? ሎተሪቱ ብቻዋን አትረባም፣ መስታወቂያና ፎቶግራፍ ያስፈልጋል አሉ። ያው መታወቂያቱ ተዚህ ዘንድ አለች። ሎተሪቱ አንተ ጋር እኔ ዘንድ ጎሽ አምጣ። ተያኑረ ናውዲ አኑር ተይ ጎሽ። እንዲያ ከሆነ ደግ ያው አሁን ተይ አገልግል ደግሞ ትንሽ ምሳለች፣ እሷን ቀማምሰና ጉዟችን ጀምራል። የቷልሽ እናቴ? አዎ እሺ ታላችሁ በጣም ታምራላችሁ። እሺ እናቴ። አላልኩም ገና ከተሜ እግሬ እንደረገጠ የከተማይቱ ሴት ትሾራለች አላልኩም? ወው ሙጀሌ እኔን ነው ማንን? አንተ ነው። ምነው አንተ የመየን ሙቀጫ የመሰልክ ልጅ ደግሞ ወገኛ አንተ ደግሞ ኧረ አንተ ቆይማ በጣም አይደለም የሚመስል ነችና አንተማ ስላሴ ተቀንስና በዛ ምንድን ነው እየሰራችሁ ያላችሁት? ቆይ ይኸውላ ፓውደር ምንድን ነው? ሴቲቱ ጠራርጉና በዚህ ማለት እንደጨረሳችሁ ጥሩ ነው። እሺ ለምን እንደምትፈልጉት ፎቶ? ለጉዳይ ነው እናቴ። ጉዳይ ነው ማለት ለፓስፖርት ነው ወይስ ለመታወቂያ? አሁን ላሏቸው ነገር አይደለም፣ ለሌላ ነው። ሌላ ነው። በጣም ብዙ ሰው እኮ ወረፋ እየጠበቀ ነው ያለው። ነገሩ እንኳን ወዲህ ነው። ምንድን ነው? ያው እናቴ ስታደርግ ያው ሎጋ ያድምጠን። አንተ ደስ እንዳለ ፎቶ ብቻ አንሳነ። ለጉዳይ ነው ብቻ ለጉዳይ ነው። እናንተ በጣም እየቀለዳችሁ ነው ያላችሁት። መነሳት አልፈልጋችሁ። ኧረ አይደለም በጣም ስንት ሰው ወረፋ አይደለም። አፍርሶ ነው በወላዲቷ ነው።
እንነግርሃለን ባይሆን ምንድነው ንገሩኛት አለ ምን እንደምትፈልጉት ይኸውልህ እናቴ ተጎጃም ነው የመጣንና ሄይ እንደው ሁሉም የከተማ ሰው እንዳንተ ደግ አይደለም እና ስታደርግልኝ ይኸው እናቴ ያድራህ በወላዲቷ ይዣለሁ በብግባዳው ጊዮርጊስ ይዣለሁ አደራህን ለአንድ ሰው ትንፍሽ እንዳትል መቼም ወዳጅ እንዳለ ጠራታለሁ ምን ነው ትንፍሽ ማለት ነው አደራህን እኛ የመጣነው ተጎጃም ነው ሎተሪ ደርሷል የመጣነው ለሎተሪ የሚሊዮን ሎተሪ ወጣ ይልን አሁን እዛ ብሔራዊ ሎተሪ ፎቶ አምጡ ብለው እውነትን ነው እየነገርከኝ ያለው ኦ ማይ ጋድ በጣም ደስ ይላል እንኳን ደስ አላችሁ ፈራኩ ደስ አላችሁ ጌታ ሚሊዮነር ሆንክ ማለት እኮ ነው ሎተሪ ደርሷል ሳሞው ደምሳ ደግ ሳሞት ትንሽ ፈገግ እስኪ ቆም ለማስታወሻም ይሆናችኋል እሺ ይኸው ስናረግ ጠዋት እንነሳለን ፎቶ ቤት ኋላ አይት እንሄዳለን ካልከኝ ሎተሪ ቤት እንሄድና ብራችንን ቆጥር ይኸው አዲስ አበባን ይኸው ምንም የማንቀምሰው ነገር የለም አገር ቤት ፎቶ ተነስቻለሁ ግን በፀሐይ ግድግዳ ድግፍ ብዬ ነው ይሄ ለቁራጭ ፎቶ ምን ተገኘ ከግራ ከቀኝ መብረቅ የሚለቁብን አንተው መስንቆ ሰሞን በል ጠይቤን ነው አንተ አሁን መሐል አዲስ አበባ ጠይቤ ታየን ምድል ማን ያምንናል ጉድ እኮ አይ ያብረን ዝልቅ ተውማ የምስተ ናይልቃሊ ነገርኩ ይቆራ ተው እንጂ ለበልማ እነቲ የዛሬን ዘመን ሰው እንዴት ብዬ አምናለሁ? የታች ናቲ ላምጣላችኋል። አንዷ ብርሌ ዋጋ ስንት ነው? ያው በሀገር ዋጋ ነው የምንሸጠው 2 ብር ከ50 ይሁን አምጪው 2 ብር ሊያምጪ ተቀበላት ያማለ ያተር ገለባ ነው ሳቅና ጨዋታ ከሚወዱት ጋር ነው አስራ ሁለት ሁነን አንድ ሴት ወደን እሷ ትስቃለች እኛ ተጨንቀን እሷ ትስቃለች ተቀበል የጠጇን ብርሌ ማን ነው ያጎደላት የኔማ ሙልዬ በይሞያት ሙሉ ሆነ ናውዲ አንተ ና ሙያሽ ሙሉ መስሎኝ ስገባ ቤትሽ አየነው ቀመስ ነው የከተሜ ነገር ውሃ ነው ጠጅሽ ሙያ እየረገበ ነገር የሚያመጣ ቸግሮት ደይቶ ከአገሩ የወጣ ሰው አይቻላው ደጋግሞ የሚጠጣ ነማ ተቀበል
የኔማ ደምሴ በድቡልቡል ድንጋይ እሷን ቢስታትህ ሲያቅራት አደረ ሲያጥወለውላት መልግኛለ ሲያቅራት አደረ እስማ እኔ ቆላጤ ናውዲ ናውዲ አርሶ የሚያበላ አልቦ የሚያጠጣ አልቦ የሚያጠጣ ከተሜን ሊያጠግበልልኝ ለማጥደም ይለብስም ይህን ቁምጣ የኩሩ ሰው ዘር ነው ሰው የሚያቀናጣ እንግዲህ ወንድሜ በለው ክብርህን አትጣ አባቱ አሁን እቃውን ያስረክብና ጧት ቃሉን ይሰጣል። ኮንስታብል አስገባው። እናንተም ጧት መጣችሁ ክሳችሁን መስራት ትችላላችሁ። ገሎታል እኮ ምሽት ተነስ ባለጌ አፈራ ባሉ ነው ማለት
የተመሻችሁ የደንቡን ፍሬ የደንቡን የምን ደንብ? የሻማው ምን እናንተ ሻማ አምጣ። የሚሻማ የሻማ አምጣ። እኖ ጌታው ሌት እንደ ቀን ፀሐይ በሆነበት ሀገር ሻማ ምን ሊፈይድላችሁ? ገንዘብ አምጣ። የምን ብር? ብር አምጣ። ተኔ ዘንድ ብር አኑረሃል? ታመጣለህ ታመጣ። ብር አምጣ። ወንድሜ የምን ብር? እንዴራቸውን ሰፉት እነሱ ብር አምጣ። ስማኝ ወንድሜ ለዛሬ 74 ሳንቲም የለኝም። ይኸው ባይሆን ነገ ተነገ ወዲያ ሎተሪ ስለደረሰኝ ያሻቸውን ጅቦ ጌጃ ናት እባክህ ተዋት። ዝም ብላ ማትቀመጥ ምን ትደረግ? በቃ ሌቱን ትክፋልን እባክህ። ትዝፈን ትዝፈን ዝፈን አልዘፍንም። ዝፈን ዝፈን እንጂ አንተ ከምትመታ ዘፍንም እንዴ? ዝፈን አገሬ ቆላ ነው ደጋ ወይና ደጋ አገሬ ቆላ ነው ደጋ ወይና ደጋ እዛ ብርሃን አለ ሌቱ እስኪነጋን ራገሬን 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 ወጡ ቀለም ሆኖን እንጀራው ብራናን ወጡ ቀለም ሆኖን እንጀራው ብራናን ዳቤ ላጉልኝ ሰው ናፈቀኝናን ራገሬን 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 በርበሬው ይበተን ንፋስ ሆኖ ይምጣን በርበሬው ይበተን ንፋስ ሆኖ ይምጣን በዝናብ ላኩልኝ ጠላውን ልጠጣን ራገሬን 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 ልስቀል በፊልተሩ ይረሳኝ ችግሩ ልስቀል በፊልተሩ ይረሳኝ ችግሩ ይረሳኝ ችግሩ ራገሬን 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 ራገሬን
አቶ ደምስ የምሩ አቤት ጌታ በድብደባ ወንጀል ተከሰው ነው አይደል ማታ እዚህ እስር ቤት የገቡት እኔማ ጓዴ ተጠቃ ብዬ ማበሬ ነበር ታያ ምን ዋጋ እኔ የምለው ሰው ከፍቶት ታግቶ ሳለ በወድቅት ሌሊት ካላዚየምክ ተብሎ ዱላ ምን ነው ይሄስ ነገር ጦር የለው እንግዲህ ሳይከበር አረ መድሃኒ ያለ አይ ምን ነው ግሬን በሰበርክ አቶ ደምስ አቤት ጌታ ዋሳሉት ከዋሴ ጋማ ከጓዴ ጋማ ይሄው ነጣጣላችሁ ና ተነሳው ወይት ሊደማንቹ ተነስና ቁርስን ብላ ወይት ብዬ ነው የምበላው ና እኔ ቤት ነው ቁርስና ለማንኛውም አንዳንድ መረጃዎች እስከምንሰበስብ ማረፊያ ክፍል ይቆያሉ እግዚአብሔር ያክብርልኝ ጌታው ሌቱን እንድቹን ያደርኩት እስቲ አሁን እንኳን ለረፍ እግዚአብሔር ያክብር እኔ የምለው ጌታው ይልቃል የት ነው ያለው ይልቃል ማለት ጓዴ ነው አብሮኝ የመጣ ጓዴ ይልቃል የሚባል ሰው እዚህ አልመጣም ወንድሜ የት ገብቶ ይሆን ኮንስታብል እና ወደ ማረፊያ ክፍል መልሶ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ጌታው እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ጌታው እሺ ወይ እግዚአብሔር ያክብርልኝ ጌታው እሺ አንተ ወይት ነው የምትወስደኝ ጌታው ይረፍ ብሎ የለ እንዴ አይ እንደገና ናዚ እስቲልም ጎጃም ብሻገር ባባይ ጥናድርጌ ማርዳር እስቲልም ጎጃም ብሻገር ባባይ ጥናድርጌ ማርዳር ጅንና ለጎጃም ጅንና ለጎጃም እናንተ ማተንኮት እሱም ሰው አይነካም አተንኮት እሱም ሰው አይነካም ጅንኖ ለጎጃም ሱሪ አተንኮት እሱም ሰው አይነካም ጅንኖ አሰብ ያበላሽቶበት አተንኮት እሱም ሰው አይነካም ጅንኖ ማን መንገደኛ ነው አተንኮት እሱም ሰው አይነካም ጅንኖ ጉልበቱን አየበት አተንኮት እሱም ሰው አይነካም በልሽ ብላ አንቺ ሮብም አይደል ሮብና አርብንማ መጾም ብትፈልግ ኖሮ እኮ አርፍ ሀገር ቁጭ ትል ነበረ ሃይማኖትንና ባህልን መጠበቅ ካማረ ከቄ ባልወጣ ነበር አንድ ጊዜ ይሄ እግር ከወጣ በኋላ ሮብ አርብ ምናምን ብሎ ነገር የለም አርፈ ብላ በቃ ረንዲ ያስባላልሽ አንቺ ሄይ ነው እሺ ደረቅ ዳቦ ትበላለህ ነው ያልነው እሺ አሁን ነው ካበሽ እሺ Rati. Dia faz. የጠፋው ባሽ ተገኘ ራቁር ደግሞ እስኪናል ሳም እንዴት ቆንጆዬ ልጅ ነው እንዴ ስናስራትሽ ነጂ ምን አለ በሰበው ያሪ በእናትህ ልሰማ ራቁር ደግሞ ፊቱ ማን ነው እንዴ ከናነተው እናት ትጠጣለህ እንዴ ራኒ አፍጭ እንዴት ነው
ሱዚ ትባላለች። አብራኝ የምትኖር ጓደኛዬ ናት። ደግ ይልቃል ክብረቴ ነው የምባል። አቶ ደምሴ አቤት ጌታው። ከሳሾቹ ስላልመጡና ከዚህ በፊት ሌላ ወንጀል ሪከርድ ስለሌለበት ለቀኑታል። ይሄ ማለት ግን አላጠፉም ማለት አይደለም። ከዚህ በኋላ በተመሳሳይ ወንጀል አሊያም በሌላ ድርጊት እዚህ ቢመጡ ቅጣቱ የከፋ ይሆናል። አሁን መሄድ ይችላሉ። ይሁን እስኪ እግዚአብሔር ይስጥልኝ። እንዴ ክፈለው። ለምን ነው እናትዬ? ለጥሬው። ኧረ በእናትህ እና በነፃ ልትበላ ትፈልጋለህ? ትንሽ ሼም አይቆነጥጥም እንዴ? ምን ሆነ በእናታችሁ? አንተ ወደዛ ፋጣጣ ምን ይዟ? እሺ አሁን ምን ልታረግ አሰብክ? እኔን ነው እንግዲህ ባልንጀሬን እፈልጋለሁ። አዲስ አበባ መች እንደዚህ በቀላሉ ሰው ይገኛል ብለክ ነው? ይሄን የደና ቤተሰብ ልጅ ከቤት አውጥቼ አንከራተትኩ እንጂ ወይ ወንድሜ እኔንስ እናንተን አግኝቼ ጎኔን አሳርፍኩ። እሱ የተወርቆ ይሆን? ለማንኛውም ከፈለክ ያው ትናንትና እንደተኛው እዚህ ጋር እንድትፈ መተኛ ትችላለህ፣ ጓደኛን እስከምታገኘው ድረስ። እሺ በቃ እኔ አሁን ስራ ልሄድ ስለሆነ ብቻ አንተ ቼ መሄዴ ነው። ይሁን ይቅርታ የኔ ወንድም፣ አብሮኝ የመጣ ጓዴ መስለህ ነው አንተን ያንገላታው። አይኔ ፍርጃ የህዝብን ተሻለኝ። ጥሬ በሚነፈቅበት አገር እንዴት ብዬ ነው እያድር የምፈልገው? ምን ነው የኔ ወንድም እንዴ? ተውይ። ኧረ በወላዲቷ ለቅሶ በወንድ ላይ አያምርም። እና አላለቅስ። እንደ እናቴ ልጅ የምወደው ጓዴ እኮ ነው የጠፋኝ እኮ። መጀመሪያማ ትረጋጋ። ወት ነው ያረፍከው? ኧረ ምን ማረፍ ያለ እግዚአብሔር ምን እንደሚያደርገኝ እጠብቃለሁ። ወይ ታባቴ እገባለሁ ብለን። ሳዲያ ከየት ነው የመጣኸው? ከደጋምብሩ አውራጃ ነው የመጣን። ደጋምብሩ የኛ? እኔም እኮ ያው ግርም ነው ሀገር ይበል። ቋዲያ አንተ የማን ልጅ ነህ? የአባይ ምሯሴ ልጅ። አባይ ምሯሴ ሀገሩ ፊት አውራሪ። እኛን የመሰሉ ባለጠጋ አባትህን ጥለህ ምን ታደርጋለህ አንተው? እንዲያው ከጀርባ ሳይ የቄ ሰው መስለኝ ነው እንጂ ይልቃሌን እንኳን አትመስልም። ታዲያ ማረፊያ እስክታገኝ ድረስ እኔ በታርፋለህ? በሉ እስኪ ተወዲያ ወዲያ ብዬ የለመንኩት ትራፊ ነች። እንቃመሳት እስኪ። ደምስ ያን የመሰለ የአባትን ነጭ ጤፍ ለምደህ አሁን እንደው ትራፊ መብላቱ ያዙ እንግዲህ ያዙ እንጂ ደምስዬ ለመሆኑ የት ይሄዳል ብለህ ትጠረጥራለህ? ሀገሩን አያውቀው፣ ተዘመድ ዘመድ የለው።
የተንከራተተ ይሆናል። ጓዴ አይዞህ ደምስዋ ይገኛል። ታዲያ ለመሆኑ ሎተሪውስ? ያው ተሱ ዘንድ ነው። ባሳዝን ንቃ ንቃ፣ ተነስ፣ ረፈደ። ዛሬም አይደል እንዲ ሎተሪውን የምንቀበል? ደምሴ እንደተኛው ነው። አዎ እንግዲህ እኔ ሂድ፣ እንግዲህ ከቀደምከኝ እደርስብሃለሁ። ሂድ። ምን ነው በሌት በደህና? ምን የከተማ ኑሮ ሌት ተነስቶ ሲኳትኑ መዋል ነው። በሉ ደህና ዋሉ። እሺ ደህና ዋል። እኔ የምለው ደምስ፣ እንደው እኮ ይህን የባልንጀራህን ገጽታውን ዘርዘር አድርገህ ብትነግረን እኮ ሁላችን በየፊናችን ስንዘዋወር እናገኘው ነበር። አለባበሱስ ምን ይመስላል? በል ፎቶስ ያኔ ሎተሪ ቤት ሄጄ ትመለስ ጊዜና ፎቶ ያስፈልጋል ብሎኝ ፎቶ ተነስተን ነበር። ዛዲያ አይታል ፎቶ ማን ወሰደው ብለህ ነው? ጎሽ ይህማ ጥሩ ነው። በል አሪያ ፎቶ ቤቱን ፈልገን ይዘናት እንመጣ የለ እንዴ? እንዴት ዋልሽ እናቴ? ዛሬ ይመስገን። አንተ ደግሞ ምን ቀረህና ነው የምትከታተለኝ? እኔን ነው? ኧረ እኔን ነው። ያው አመጣጤስ ይቅርታ ልጠይቅ ነው። ያቺ ማሲንቆ አሳስታን ገብተን ትንሽ በቀማምስ ጊዜ ችግር ተፈጠረ። እናቴ ይቅርታሽን እንደው አመላችሁን ካወቃችሁ በልክ አጠጡም ኖሯል። እሺ እናቴ፣ እሱም አይደል ጥፋታችን። ቀን ጀምሮ እኮ ባልንጀሬን አይቻላቅ። እንደው ዛሬ አይኔን በጨዋታ ቢመጣው ይቅርታ ልጠይቅ እናቴ። እንደው ባክሽ እንደው ባፍርስ። እኔ በምን አቅልሃለሁ? ፖሊሶቹ ነበር የወሰዱት። ኧረ ዋ ፖሊስ እንደው ወይ ታደረሱት አንቺው? ፖሊስ ጣቢያውን ነው እንድነግርህ የምትፈልገው? አላስ ይኸውልህ፣ በዚህ ቀጥ ብለህ ትሄድና ይርጋ እንጨት ቤት ስትደርስ እንደዚህ ትታጠፋለህ። ከዛ በምታገኛት ቀጭን መንገድ ወደ ላይ ትወጣለህ። እኔን እየመጣህ አጨቅጭቀኝ። አሁን እኮ ፎቶ ተገኘኩ። በቃ ተይዋላ ከተማው ማሳስ ነው። ያኔ እናንተ ይዛችሁት እንደሄዳችሁ እኮ ነው። እዚህ ታስሮ እንደነበር ነገርኩት እኮ፣ ግን ማንም ከሳሽ ስለሌለው ለቀነዋል። ወይ ድሌ ታያዌት ማገኘው ጌታው ምናልባት ሎተሪ ምናምን ሲል ነበር። ከዛ ጋር የተያዘ ኬዝ ይኖር ይሆን? ዋ እንደው በማናውቀው ነገር ተጥፋፍተን ቀር። ይሄ ባልንጀሪ የት ገብታ ይሆን ደምስ? ማነው? እንዴት ዋልክ? ትንሽ እናቴ እንዴት ዋልክ? አለን እዚህ ጋር መስከን። እሺ እናቴ ምን ነው ይልቃል? አልሆነም። አንቺው ፖሊሶቹ ከእስር ቤት ወጥተው ወዴት እንደሄዱ አልነገሩም? እንደው ምን ማለታቸው እንደሆነ እንጃይ። ሎተሪ ደርሶኛል ተመልሼ መጥቼ ገንዘቡን እንሰጣቸዋለሁ ሲሉ ነበር አሉ። እንዴ ደግ ወንድሜ፣ ሎተሪው እኔ ጋር ነው አላልከኝም ነበር እንዴ? ታዲያ እሱ ጌታ እንትን ገንዘብ ሰጣቸዋለሁ የሚለው? ኧረ እንደው ግራ ግብት ያለ ነው እናቴ ልጅ። እንደው ምኑ ተይዞ፣ ኧረ እንደው ምኑ ተይዞ። አንተ ለማንኛውም ተረጋጋ። ማለት እግዚአብሔር ብሎ ከተገናኛችሁ ጥሩ፣ አለበለዚያ ግን ይኸውልህ ቁጭ ብለህ ምን ማድረግ እንዳለብህ ነው ማሰብ ያለብህ። እንግዲህ እሱ ያውቃል። ጥሩ ሰዓት ነው የመጣኸው። ቡና ትጠጣለህ? እሺ። ምሳም ማዘጋጅቻለሁ፣ እንበላለን። ግን እንደው ደምስ እንዲው ጨርቁ ነው እኔን ምንም አይመስል እኮ ነገር ይሄ ነበር ምንም እንደማትመስል። እንደው ይሄ ፌስታል በየቀኑ እየተወረደሰ መግዛቱ ማበሳ ሆነ እኮ እናንተዬ። ናያችሁን ልኮ አቅፋዳ
ምን ነው በሷ ብትይዝ? አይ ተው ይቅር። ወጥ አሸትብሃለሁ። ህልም እንቅፋት አለው ብለህ ነው? ደግ እንግዲህ ደምሴ እንግዲህ ማረግ ያለው ለማኝ አረከኝ። የታደርሽ አንተ ባላገር እንዴት ነው አገሩን ለመድከው? ልክ ነሽ እቴ። የምንደሰው ባላገር ነበር እንዴ? ምን ነበርኩ? ረረ ቆይ አሁን መሰልጠኑ ነው እንዴ? አሁንም አሉ ቀርቶ ሀገር የለ ስም የለ ከንቱ ነው አንቺ። ጋሼ ምንድነው የምበለው? እሳት። በእናንተ ሀገር እሳት ይበላል እንዴ? ትልቅ ሰው ስትሆን እሳት ትበላል። እሺ እስቲ ተሳትፎ ለኔም አጉርሽኝ። አጉርሽኝማ። አጉርሽኝ ያልከው አንጮማ ልጅ እንካ ኩረስ እንካ በሞቴ ኩረስ ልልኝ። ጠነባችሳ አንቺ እንዴ ሰበው በደንብ ሰበው። ምን ይሆን ብላችሁ ወደዳችኋት አንቺ? እንካ ሰላንቲያ በምንቲያ በትሪ ምን አለ በትሪ አት ሎተሪ አዟሪ ስማይ እኔ ውሻላለሁ ተምለምን ፍርፋሪ አይገስ እኔ አይደለም እንዴ ታዲያ ማበላ ፍርፋሪ በላ። እሱስ ልክ ነህ። የምስ አንተስ ታዲያ ይችን እንከሰላንተ ማትቀምሳት በልያ እንከሰላንትያ አንተያ በትግል ምናል በትግል እዚሁ ከምትዞር አባትህን አገልግል። ሰራለህ ብለሃል ባሳዝን ያዝ ደግ እንከሰላንትያ በምንትያ ባጋም ምን አለ ባጋም ትያት አለ ሁሉ አንተን ልጋጋም አይኒ አሸከመኝ እኮ እናንተ ዋሽንግቶን ትችል እንጣ አንተ ባሳዝኔ ይሄ ልጅ ያየምሩ ልጅ ማደል አወቅኩ አይደል? ታዲያ ምን ይሰራል? ከተማ ወዶ ነው የሚለው የአባቱ መሞቱን እንደው ሰምቶ የሚሆን ኧረ አልሰምቶም። ምን እያልክ ነው? አይኔ ኧረ ታሞኖ ጥዬ የመጣሁት ይል ነበር ወንድሜ። ጉድ ሆነ። እንዲያውም ምን ብናደርግ ይሻል ይሆን ጎበዝ? ማልደን ተነስተን እንግዲህ ጧት ማርዳት ነው።
ስማ አንተ መቼም እኔን ማንም አይነካኝም። ጀግና ነኝ። ፍለቅ ነው አይደለም? እንደዚህ በሩን ክፍት አድርገህ የምተኛው። በጣም ጥሩ። ሌላም ጊዜ እንደዚህ ያደረክ ይሄን ሁሉ ንብረት አዘርፈን። ኧረ እንዲህ ያስባላል ሻንቹ። በጣም ጥሩ። እሺ እንዴት ነው እናቴ? ምን ነው ሜሮኒ? እሺ ከዛሬ ጀምሮ ሜሮን እንዳትለኝ። ይኸውልህ እናቴ ያወጣችልኝ ስም ክብሬ ነሽ ነው። ይሁን ከዛሬ ጀምሮ እኔን ስትጠራኝ ክብሬ ነሽ እያልክ ነው። እሺ እሺ እናቴ በቃ ክብሬ ነሽ። ምን ነው ታዲያ ጅብ በመሮጫው ሰዓት እንትና ይሄ ምን የሚባል አለቃዬ ይኸውልህ ልጅና ረፊ ብሎ ፈቀደልኝ። ይሁን ወይ አለቃ። እሺ ይልቃል። ከኔ ጋር አትጠጣም? እኔ ነው? አዎ። ራጉዲ ለምን ነው አትጠጣም የምትለኝ? አይ ቆይ በጣም ክፉ ልጅ ነኝ። ኧረ ምን በወጣሽ እናቴ? ይኸውማ ይሁን እናቴ ይሁንማ። ልድገመው? ራጉዲ ራጉዲ ይሁን። በቃሽ ማናቴ? ጠጣው እኮ ጠጣው። አንቺው ጠጣው። ለምን በብለህ ጠጣ? ቆንጆ ነው። ጥሩ ነው። ይጣፍጣል እኮ። አዎ ይልቃል። እሺ አሁን ማለት ምን ላጫውትህ? ያሻሽን አውግኝማ። ኖር ዲምሲ የኛ ሀገር ሰው ነው ይስማ ይባላል። ዛሬ ነው እንግዲህ ሀገር ቤት ደርሶ መምጣቱ ነው። እንዴት ነህ እናቴ? ደህና ነኝ። እንዴት ነው ሀገሩ? አለው ደህና ነኝ። ቄው ሳንቱ ደግ ነው አለኔ። አዝመራውስ ማለፊያ ነው። እንግዲህ ጎበዝ ጎናችንን እናሳርፍ። በሉ እስቲ ደግ ደህና ደሩ። ማውራልክ ታሪክ የለም። በልጅነቴ እታትዬና አባቢ አሁን ጋር ደረሰችልን። ወግ ማድረግ ልታሳየን ነው እያሉ ሲጠባበቁ ትቻቸው ስለጠፋሁት ነው ማውራልክ። ነው ወይስ አሳደገኝን ቀይ ክቼ ስሜን ቀይሬ እዚህ መጥቼ ስለምሰራው ስራ? ተይው እናቴ። ይልቃል በላ ታሪክ የለኝም። ተዋት ይቅርማ ተይ። ይወዳኝ ያለውልሽ አይደለም? አሮጊት እናትና አባቴን አውላላ ሜዳ ላይ ጥዬ የደረሰ እህላቸውን እንኳን እንደው ያንን እህል እንኳን ሳልሰበስብ አግባ ወግ ማረግህን እኔ ሲል አሻፈረኝ ብዬ መጣሁ። ከሃዲ ያለው አይደል? ይልቃል ይሁዳ ይልቃል ከሃዲ አይደለክ ይልቃል። ብለህ ጠጣ። ብለህ ስትጠጣ እኮ ሁሉንም ነገር ነው የምትረሳው። እሺ ጠጣ። ይልቃል ከሃዲ ይልቃል ከሃዲ ይልቃል
አንተም ቤተሰቦችህ አግብተህ ወግ ማድረግ አሳየን እያሉ ስለምንኩን አይደለም ትታስች መጣከው ኋላስ እታትዬና አባቢ ልጃችን አሁን ካሁን ደረሰች ወግ ማድረግ ልታሳየን ነው እያሉ ሲጠባበቁኝ ትቻችን መጣሁት። ለምን አታገባኝ? እኔን ነው አሁን ገባሻለሁ ታገባኝ ለክ ገባሻለሁ ከዛ በቃ ታገባኝ ሀገራችን እንገባና ታትዬና አባቢ ላይ እግራቸውን ድፍት ብዬ ወድቄ በቃ ይቅር በሉኝ እላቸውና ድል ለባለ ሰርግ ተጋብተን ዘመድ አዝማድ ሁሉ ተሰብስቦ ሲጨፍር ወላዱ አሜን ክበዱ አሜን እያለ በቃ ሲመርቀን ደስ አይልም? እኔን ነው ደስ ይላል። ዋ አንቺ ታይማ ደግሞ ከብቶቻችንን በሮቹ ላሞቹ እንገዛና ልጆቻችንን ወልደን በደስታና በሰላም መኖር ሳይ በቃ ሲምን አባታችን እናደርጋለን። እና ይቃል ታገባኛለህ? የመከራ ጊዜ ነሽ። አገባሻለሁ አገባሻለሁ። የምሩ ነቃ እንጂ ደምስዋ ደምስ ነቃ ምንድነው ባሳዝን ደግም አይደላችሁ እንዴ? እንግዲህ ደምስዬ እግዚአብሔር ያመጣውን ነገር አሜን ብሎ መቀበል። አባት አርፈዋል። አባት ወት ይሄዳል እስቲ ከተል በለው አባቱ አይደሉም እንዴ የሞቱት? አለቅስም እንዴ ብሶት ደዝሶኩን ዓለሜቱ እንጂ ብታለቅሳው መቼ በጃል? አባቴ ሁል ጊዜ አንድ ምሳሌ ነግረኝ። አንዳንዱ ዘመን የተረዱ ይቀር፣ አንዳንዱ ደግሞ ሾር። ይህንን ለምንድን ነው የምናቀር? ያልተፈለገበት ቦታ ስለበቀለ ከተፈለገበት ቦታ ይበቅልስ። ሌላ የማይፈለግ ይኖራል። ልጅ አንዳንዱ ዘር መንገድ ላይ ወድቆ ይቀራል፣ አንዳንዱ ደግሞ እሾህ ላይ ይወድቃል።
ያደረው ደግሞ ለመሬት ላይ ወድቆ ፍሬ ያፈራል፣ ገበያም ይወጣል። አንተም ፍሬ የምታፈራው አንዱ ልጅ አንተ ነህ። ጎበዝ ነህ፣ በርታ። እኔ ግን እንኳን ፍሬ ላፈራ ለሳቸው የማይበጅ ቶታል ይበቃል። እኔ ክፉ ነኝ። ተው ደምሴ፣ ሐዘን ሲበዛ ትርፉ በሽታ ነው ሲሆን የአባትህን እድሜ ለሁላችን እግዚአብሔር በሰጠን ብሎ መጸለይ ነው። እኛም ከጎንህ ነን፣ ወንድሞችህ ነን። ድምላለ እንደው ረጋ ብለህ ብትጽናና። ይልቅዬ ደምሴ አረፍ ብለህ ምን ማድረግ እንዳለብን ብንወያይ አይሻልም? ይሄ ሰው እኮ አድሮ ጠናበት እናንተ። አዲያም ምን ማድረግ ሴትዮዋ የቤት ኪራዩን ለምንድን ነው እስከዛሬ ያልከፈላችሁት ብለዋል። ኧረ እባክሽ በእውነት እኔ እንጃ። ዛሬ እንደምንም ሸቃቅለሽ ነገ ካልሰጠናቸው እንደ በፊቱ የሚታገሱን ነው መሰለኝ። እኔ እኮ አሁን የጨነቀኝ እኔ አይደለም ግን ቆይ ይልቃልን ምን አደርገዋለሁ? ሜሮን በዚህ ሰዓት ይልቃል ምናምን እያልሽ ታስበያለሽ እንዴ? ቆይ እኔ እኮ የምለው አንቺ ልጅ ፍቅር ይዞሻል እንዴ? እኔ እንጃ አላውቅም። ግን በቃ የዋህነቱ፣ ቅንነቱ፣ በዛሬ ደግሞ ወንዳ ወንድነቱ እኔ እንጃ የሆነ ድሮ የማውቀው ምናምን ይመስለኛል። እኔ ግን እንዲህ እያልሽ ባትጃጃይ ደስ ይለኛል። ደግሞ ማትቹን ኃላፊነት እንዴት ትወጪዋለሽ? ልጁንም ባታሰንፊው ይሻልሻል። አሁንማ ምን አማራጭ አለ? እኔ የትና እንዴት ሂድ እንደምለው ነው እንጂ ምንም ላደርግለት አልችልም። አንተ ከየት አመጣኸው? ምን አስቸገረ በል። እንዲያው እንዴት ስራ እንደሚሰራ ብትነግሩኝ እኔም ያቄም መገደፍኳቸው። ምኑን አሰብከው አንተው? ለራስህ በአባት ቤት በማረግ ያደክ ተሀገር ልትሸከም ነው ወይስ ሎተሪ ልታዘው? ደምስዬ ተሀገር ያለው ስራ ላንተ አይሆንም። እንዲያው ዝም ብለህ አትሳቀቅ። ደግሞ እኛ እስካለን ድረስ ወንድሞቼ ነን። ርግ የትልቅ ሰው ልጅ የትልቅ ቤት ልጅ እያላችሁ ልጁን አታስኑት። ከሀገሩ ከወጣ እኔም እሱም ሁላችንም ቆንጮሽ ርግኝ ምን ይላል? ሴትዮዋ የቤት ኪራይ ገንዘቡን ስላልሰጠናቸው ከቤታቸው አስወጥተውናል። ሱዚም ወደ ጓደኞቿ ጋር ሄዳለች።
እኔ አንተን እየጠበቅኩ ነው እዚህ የቆየሁት። ማለት የት እንደምገባ አላወኩም። ከቻልክ እንደምንም ብለህ ወደ ሀገር ተመለስ። እኔ ራሴ እንደዚህ ሆኜ እንዴት የእናቴን አይና ያለው ብዬ ነው እንጂ አገሬ ብገባ በጣም ደስ ይለኝ ነበረ። እግዚአብሔር ካለ አንድ ቀን እንገናኝ ይሆናል። ተይማ ተይ፣ ለራስሽ ቸግሮሻል። ዝም ብለህ ተቀበል፣ ሻይ መጠጫ ትሆናለች። ቸገር ነው እንዳንቺው። ኧረ ቆይማ ቆይ ኧረ ወላዴቷን ኧረ በፍጹም ምነው አንተው ኧረ በፍጹም ኧረ እግዚአብሔር የማይወደው ሂድ እናቴ ሂድ ሰላም ግባ እናቴ ኧረ አይ እንደው እናቴ ኧረ አይ ወንድሜ እንደው እንዴት ያለው ነው አንቺው ኧረ አይ ለምንድን ነው ገንዘቡን ያልተቀበልከው? ዋ አንቺው ቸግሮታኑ ሲንከራተት እያየሽው ገንዘብ ልቀበለው? ኧረ ደግም አይደል አንቺው? ኧረ ግን እኮ ቸግሮናል አይደለም? ኧረ ተይ እግዚአብሔር ያውቃል። ለኛ ያለው መቼ ምን እኔ ተይ እንዲያስባላሽ አንቺው እናቴ የሆነ ቦታ ደርሼ እመጣለሁ። እሺ ጠብቀኝ።
የትም እንዳትሄድ ከዚህ ጋር ወት ልትሄጂ ነው አንቺ? በቃ አንድ ቦታ ደርሼ እመጣለሁ። ስመጣ እነግርሃለሁ። ኧረ ተይ እናቴ ተይ። ይልቃል ችግር የለም። እዚህ ጋር ጠብቀኝ። የትም እንዳትሄድ ብቆይ ራሱ የትም እንዳትሄድ እሺ? እመጣለሁ። ይልቃል እዚህ ቀመጥ። እሺ እንግዲህ የከተማ ኑሮ እንዳየው ነው። በዚህ ላይ ጥቂት ቀን ሰርቼ መሳፈሪያ ያገኛለሁ ማለት ዘበት ነው። ለመሳፈሪያ የምትሆን አዋተን ልንሰጥ አስበናል። ቼንና እሱ ናት። እንግዲህ ያን ያህል ባይጠቅምህም ለመሳፈሪያ ትሆናለህ። አይሆንም። እስከ ዛሬ ሸክሞኝባችሁ የቻላችሁት አንሶ ደግሞ ከእናንተ ብር ልቀበል። ይልቅ ደምስዬ ተቀብለህ ሀገርህ ቶሎ ብትገባ ነው የሚሻልህ። ግዴለም ያዝ ደምስዬ ግድ የለህም ስልህ ሲሆን ሌላ በጭምርን እናባረግ። አዎ አልቻልንም። ምንና እግዚአብሔር ይስጥልኝ። ብድር ምላሽ ያርገኝ። ምን አድርገህ እናንተንም በቀያችሁ በጎጆአችሁ አምላክ ይቀላቅላችሁ። አሜን አሜን። እናንተም ባይሰጠኝ ምን ይውጠኝ ነበር። ገንዘቡን አግኝቻለሁ። ወዴት አገኘሽው? ያበደርኳት ጓደኛዬ ነበረች። ከዛ ሰጠችው። ቆይ ይልቃል እሱን ተውና በቃ ወደ ሀገራችን እንግባ። ቆይ ይሄንን አይደለም ስንፈልግ የነበረ? ደምስ ይቺ ደግሞ መንገድ ላይ ህልዋ መቅመሻ ትሆናለች። አይሆንም ስላችሁ የመጀመሪያው ከብዶኝ ሳለ እንደገና ሌላ እናንተ የት ታመጣላችሁ? ግድ የለህም። እኛ ሶስት ነን እንረዳዳለን። አንተ ብቻህን መንገድ ምን እንደሚቀር ይህን ብር ለመውሰድ ጭንቅላት ያይፈል ምን አላሽ ብለህ ብትቀበል ደምስ ኋላ ስንነታረህ መኪና ያመልጠናል እኮ ምን አለ ብትሰናበቱኝ። እኔ እኮ ምንም ቢሆን የሚሄድቅ ነው። ቢሆንስ አይሆንም ብሊ ያዝኑ አይሆንም። ስንነታረህ መኪና ያመልጠሃል። አዎ ግድ ደምስ ምን አለ እሺ ብትል እሺ ብል እራ እራ ምንድነው እራ ምንድነው እራ እራ ወይ ምንድነው ደምስ ሎተሪዋ ባለሚሊዮኑ ሎተሪዋ እራ 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 ወይኔ ጓዴ ወይኔ ወንድሜን አንከራተትኩት ወንድሜ እራ እራ What do you
በቃ አገር ይጀመው ሲጭን ነገር ያዘው እሺ ያዘው በቃ ወደዚህ ያያችሁ እኔ ነው እሺ ደሳላላችሁ እንደ ፈገግ በሉ እሺ ለጥቅማ ናናት ግባ ለጥቆዳ እነ ውሃ ብርቆ ምን ውሃ ብቻ ጥሬ ብርቆ በለማ አስገባማ ግባ ለጥቅ ናገር ልጅ እናቴ አይ እሰይ እቹ አምላክ የሰጠችን አንድ ላይ ተካፍለን እንበላታለን። ናማ ዘዋሪ አስርቀን እሺ ግቡና ተላለፍ ግድም የሰራዊት ነው አባይ ማዶ ፊላው ስር ያለው በሬራና ገበሬ አባይ ማዶ ፊላው ስር ያለው በሬራና ገበሬ መሬቱን አብቦ ለምልሞ ምናየው የገበሬ ድካም የስራው